በሙዚቃ ተወዳጅነትን ካተረፉና ዛሬም ድረስ በብዙዎች ልብ ውስጥ ከማይጠፉት አይረሴ ድምፃውያኖች መካከል አንዱ ነው። አሟሟቱ ዛሬም ድረስ በርካቶችን በቁጭት ያንገበግባል። የበርካቶች የፍቅራቸው አድማቂ አንለያይም እያለ ዳግም ላይ መለስ በአጭሩ የቀረው ድምፃዊ ሐኪሜነሽ እያለ ፍቅርን የሰበከ እንደ ኮከብ ብልጭ ብሎ በአጭሩ የቀረው ዘመን የማይሽረው ሁሌም እንደ አዲስ የሚደመጡት ሙዚቃዎቹ አንጀትን ያርሳሉ። የዘጠናዎቹ የሙዚቃ ፈርጥ ታምረኛው ታምራት ደስታ ማን ነው? የሞቱ ምክንያትስ ምንድነው? የቆዩ ሚስጥሮችን እንነግራችኋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ አብራችሁን ከቆያችሁ እነዚህንና ሌሎች ጉዳዮችን ትሰማላችሁ። አብራችሁን ቆዩም። ታምራት ደስታ በዘጠናዎቹ መጨረሻና በ2000ዎቹ መጀመሪያ የነበረውን የኢትዮጵያ ሙዚቃ አቅጣጫ የቀየረ ለስላሳና ጥልቅ ስሜት የሚቀሰቅሱ ዜማዎች ንጉስ ነበር። ታምራት ደስታ የተወለደው በደቡብ ኢትዮጵያ በቀድሞ ሲዳሞ ክፍል ሲሆን ያደገው ግን በሻሸመኔ ነው። የሙዚቃ ህይወቱን የጀመረው በሻሸመኔና በሐዋሳ በሚገኙ ክለቦች ውስጥ በመጫወት ነበር። ወደ አዲስ አበባ ከመጣ በኋላ 1991 ዓ.ም በወጣው ሐኪሜነሽ የተሰኘ የመጀመሪያ አልበሙ በአንድ ጀንበር የሙዚቃ ኮከብ ለመሆን በቅቷል። ታምራት በድምጽ ቀለምና በዜማ ምርጫው ፍቅርና ናፍቆትን በመግለጽ ረገድ ተወዳዳሪ ያልነበረውም። በተለይ ድምጹ በጣም ለስላሳና ልብ የሚነካ በመሆኑ ወጣቱ ትውልድ ዘንድ ትልቅ ተቀባይነት ነበረው። ድምፃዊ ታምራት ደስታ በአራዳ ኤፍኤም ሲታወስ አንዱኑ ብሎናል ማንም አይለየንም፣ ታዲያ ምን አስፈራን፣ ትዕዛዙን ሰው ላይ ሽር፣ ከላይ ከተሰጠን የማይናድ ፍቅር እያለ ጊዜ የመሮጡ ትርጉም የሚገልጠው እንዲህ አይነት ትውስታዎች ሲኖሩ ነው። ትናንት በታምራት ደስታ ዘፈኖች የተዝናናና ራሱን ያከመ ዛሬም ድረስ አለ። ድምፃዊው በህይወት ባይኖርም ሙዚቃዎቹ ግን ትኩስ ሆነው በአዲስ ትውልድ ዘንድ ተጽዕኖ ማሳደራቸው አላቆሙም። ድምፃዊ እንዲሁም የዜማና ግጥም ደራሲ የሆነው ታምራት ደስታ ማይክ በእጁ ውስጥ ገባ በእጅጉ የሰው ስሜት በንጹህ ፍቅር ይረብሻል። ይህ የታሜ ገጽ ነው። ውልደቱ ግንቦት 25 ቀን 1971 ዓ.ም የፍቅር ከተማ ከሆነችው ሐዋሳ ልዩ ስሙ ጥቁር ውሃ የተሰኘ ቦታ ነው። ተወዳጁ ድምፃዊ ታምራት ደስታ የመጀመሪያ ደረጃ ትምህርቱን በሐዋሳ ታቦር ትምህርት ቤት እንዲሁም በካቶሊክ ሚሽን ትምህርት ቤት ነው የተከታተለው። የሁለተኛ ደረጃ ትምህርቱን ደግሞ ሻሸመኔ በመጓዝ ከፍተኛ ሁለተኛ ደረጃ ትምህርት ቤት ትምህርቱን ተከታትሏል። ገና ለጋ ሳለ ነበር በሙዚቃ ፍቅር የተነደፈው። ሙዚቃ ይሰማል፣ አብሮም ያቀነቅን ነበር። ይህን የሙዚቃ ፍቅሩን ለማድረግ ወደ ድሬዳዋ በማቅናት ከኮተኒ ጨርቅ ፋብሪካ የሙዚቃ ቡድን ጋር ተቀላቀለ። በዛም ሳለ ችሎታው እጅግ ያስገርም ነበርና በኮተኒ ጨርቃ ጨርቅ 150 ብር የተከፈለው ስራ ጀመረ። በኋላም በሙዚቃ ጉሮሮን ካሟሸው በኋላ 1990ዎቹ መግቢያ ወደ አዲስ አበባ በመምጣት በተለያዩ የምሽት ክበቦች ሰፊ ጊዜውን በመስራት ሐዋሳ የነበረውን ችሎታ አሳድጎ በአዲስ አበባ ምሽት ተወዳጅነትን አተረፈ። ታምራት ራሱን ማስተዋወቅ በጀመረበት ወቅት ታሜ የተሰኘ የመጀመሪያ አልበሙን በማራቶን ሙዚቃ ቤት በኩል አሳተመ። ይህ አልበም ብዙም አድማጭ ዘንድ ባይደርስም 1994 ዓ.ም ሐኪሜነሽ የተሰኘውን ሁለተኛ አልበሙን በድጋሚ አቀናብሮ በማቅረብ ትልቅ እውቅናን አገኘ። ቀጥሎም 1996 ዓ.ም አንለያይም የተሰኘውን ስራ ከዳግማዊ ኃይል ጋር ሰሩ። በ2000 ዓ.ም ደግሞ እጅግ ተወዳጅ የሆነውን ካንቺ አይበልጥም የተሰኘ አልበሙን፣ በ2006 ዓ.ም ከዛ ሰፈር የተሰኘ አልበሙን ለአድማጭ ጆሮ አድርሷል። ድምፃዊ ታምራት ደስታ ከራሱ አልፎ ለሰው ተራፊ ነበር። ለሌሎችም ድምፃውያን ተወዳጅ ሙዚቃዎችን አሻግሯል። ከነዚህም መካከል ለገረመው አሰፋ፣ ለወንድሙ ጅራ፣ ለጥበበ ወርቅዬ፣ ለይርዳው ጤናው፣ ለታደለ ገመቹ፣ ለየለም በሬ ግጥምና ዜማዎችን በመስጠት አይተኬ ሚናውን ተወጥቷል። ታምራት ደስታ እንደዋዛ ያጣነው የ1990ዎቹ ወጣት ድምፃዊ ነበር። የጥቁር ውሃው ልጅ ዘፈንን የጀመረው ከልጅነቱ አንስቶ ሲሆን ከህዝብ ጋር ያስተዋወቀው የመጀመሪያው ስራው ደግሞ አንለያይም አልበም ነበር። በዚህ አልበም ውስጥ ሐኪሜነሽ፣ አንለያይም፣ እንደ ይሁዳና ሌሎች ዜማዎች ተካተውበት ነበር። በተለይ ሐኪሜነሽ በወቅቱ ተወዶ ነበር። የዚህ ዘፈን የግጥም ደራሲ ታላቁ ባለቅኔ ሙሉጌታ ተስፋዬ ነው። ከዚህ አልበም በኋላ ታምራት ለሚሊኒየም ዋዜማ አካባቢ ካንቺ አይበልጥም የተሰኘ አልበም ለቀቀ። ሁለተኛ ስራው ነበር እና ሀብታሙ ቦጋላ የተጠበቡበትም አልበም ነበር። ካንቺ አይበልጥም፣ አይከብድም ወይ፣ ሳያት ታሳዝነኛለች፣ የተውሹ ቤቴ ከነዚህም በተጨማሪ ሌሎች ዘፈኖች ለአድማጭ ጆሮ ተዘውታሪ ነበሩ። ታምራት ከዚህኛው አልበም በኋላ ለመጨረሻ ጊዜ ከዛ ሰፈር አልበሙን አውጥቷል። ይሄኛው ከሶስቱ አልበሞች ጋር እኩል ተወዳጅ ሊሆን ችሏል። ታምራት ድንገት ባጋጠመው ህመም ምክንያት በአፋጣኝ ወደ ሆስፒታል ቢሄድም በደረሰበት የህክምና ስህተት ከዚህ ዓለም በሞት ሊለይ ችሏል። ታምራት ደስታ በገጽ ስጋ ባይኖርበት ስራዎቹ ግን በትውልዶች ዘንድ ሲታወስ ይኖራል። ጋዜጠኛ ታመነ መንግስቴ ሲገልጸው ደግሞ ፍቅርን እንደ ታምር ያጣፍጠልን ከያኒ ታምራት ደስታ አሟሟት ምንድነው ሐሳብ ሁሌ ጭንቀት፣ ወደድንም ጠላን መቼም አይቀርም ሞት፣ እስኪ እንደሰት ዛሬ እንጫወት ያለው ከያኒ አይቀርም ካለው
ከሞት ጋር ተጋፍጦ ከተለየን እነሆ 8 ዓመታት አልፏል። የሙያና የብዙ ነገር ተጋሪው ማዲንጎ አፈወርቅ አሟሟት እሱንም እንድናስታውሰው ያስገድደናል። ታምራት ደስታ እንደዋዛ ቶንሲል ልታከም ብሎ ሐኪም ቤት ገብቶ የሞቱ ዜና ብቻ እንደወጣ እናስታውሳለን። ፍቅርን እንደ ሰንደቅ ዓላማ በዘፈኖቹ ከፍ አድርጎ ሲያውለበልብ የነበረው የፍቅር ሰንኮፎቹን ቅናት፣ መለያየት፣ ክብር፣ መረሳሳት መስሎ ሳይሆን ሆኖ ለዓመታት ሲያዜም የነበረው ከያኒ ከኢትዮጵያውያን የሙዚቃ አድባርና ከልጆቹ ብሎም ከባለቤቱ ተለይቶ ወደማይቀርበት ካዘገመ 8 ዓመታት ከነፉ። አጥቼሽ ከሚያመኝ ከሚነሳይ ጤና የታባቱ ክብሬ እንዳልሽ ይሁና ሲል የፍቅር ግርማ ሞገስ ከዝናና ክብር አግዝፎ የነገረን እሱ ዛሬ የለም። ታምራት ደስታ ኢትዮጵያ ሙዚቃ ጣፋጭ ቅመም ሆኖ ሳይጠገብ በተልካሻ ህመም ዜና እረፍቱ ሚያዝያ 8 2010 ዓ.ም መርዶ ሆኖ ተሰማ። የዛን ዕለት ብዙዎቻችን ለፍቅር ብለን አነባን። እየቆየ ይሄ ኪነት ጣም ፍቅርን ያረቀቀ ትዳሮችን ያደመቀ የጥንዶችን ግጭቶች በይቅርታ ጠግኖ ያስታረቀ ሸሞን ሟና ጠይ መሆኑ ገባን። ሐኪሜ ነሽ መድኃኒቴ ፈዋሽነሽ እኔነቴ እያለ ያዜመላት ፍቅሩን ገና መጎልመቱን ሲጀምር ለመቆምጨት ዋስትና ያልሆነችው ታሜ ከመለያየት ሌላ አማራጭ ስላልነበራቸው በሸጋ የፍቅር ሙዚቃዎች የተነሳ የሚሳስሉትን አድናቂዎች ልብ ሰብሮ ተለይቷቸዋል። ምናለ በይኝ ታያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም ቢልም አልቻለም፣ ቃሉን አልጠበቀም። እርሳት እርሳት ይሉኛል እንዲል ከያኒው ኢትዮጵያውያንም እንርሳው ብለው ሊረሱት እንዳይችሉ አድርገው በየትዝታዎቻቸው በተቃቀፉ በተሳሙ በተቀጣጠሩ በተለያዩባቸው አፍታዎች ሁሉ እኒያ የልቦና ውቅር የሚጎነትሉ አሳዛኝ ዘፈኖች ታትመውና ፍቅር ላይ ከተመው ያስታውሷቸዋል። ታምራት ደስታ በጥር ወር 2010 ዓ.ም በ40 ዓመቱ በድንገት ከዚህ ዓለም በሞት የተለየው ለቀላል የጤና ምርመራ ወደ ሕክምና ተቋም ሄዶ በነበረበት ወቅት ነው። ይህ ዜና መላውን የኢትዮጵያ ሕዝብ የሙዚቃ አፍቃሪያን እጅግ ያስደነገጠና ያሳዘነ ክስተት ነበር። ታምራት ደስታ ሙዚቀኛ ብቻ ሳይሆን የበርካቶች ዘፋኝ አርያም ነበር። ዛሬም ድረስ አዳዲስ ድምፃውያን የሱን ዘፈኖች በመጫወት ወደ ስነ ጥበብ ዓለም ይቀላቀላሉ። ካንቺ በቀር፣ ብቻዬን፣ ካላንቺና የአንቺ ፍቅር የመሳሰሉ ስራዎች ጊዜ የማይሽራቸው ሆነው ይኖራሉ። እንደ ማስታወሻ ታምራት ደስታ ለ5 ዓመታት ያህል በዝግጅት ላይ የነበረውና ከእርሷ ጋር ከተሰኘው አልበም በኋላ የናፈቀው አዲስ አልበም ሊወጣ ጥቂት ቀናት ሲቀሩት ነበር ህይወቱ ያለፈው። ይህ ብላቴና ይህ ኮከብ ድምፃዊ ዛሬም ድረስ አይረሴነትን ጥሎ አልፏል። እናንተስ ስለ ታምራት ደስታ የቱን ሙዚቃ ትወዳላችሁ? ምን አይነት አይረሴ ነገሮችን ሳሳልፋችኋል? ሐሳብ አስተያየታችሁን አጋሩን። ቻናላችንንም ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን ተመኘን።